ሰበር ዜና የኢራን መሪ አያቶላ አሊ ካሚኒ ተገደሉ። በሀገሪቱ የ40 ቀናት ብሔራዊ ሐዘን ታወጀ። ቀጣዩ የኢራን መሪ ማን ሊሆን ይችላል? እነኝንና ሌላ ዘርዘር ያሉ ጉዳዮችን ይዘንላችሁ ቀርበናል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ከቪዲዮ መጨረሻ ድረስ አብራችሁን ቆዩ። የኢራን ስልጣን ማማ ላይ የነበሩት የሺያው ዓለም ተጽዕኖ ፈጣሪ መሪ አያቶላ አሊ ካሚኒ በቴሄራን በሚገኙት መኖሪያ ቤታቸው ላይ በተሰነዘረው ጥቃት መገደላቸውን የኢራን መንግስት በይፋ አረጋገጠ። ይህ መርዶ መላውን ኢራን በለቅሶና በድንጋጤ ውስጥ የዘፈቃት ሲሆን መንግስትም ለ40 ቀናት የሚቆይ ብሔራዊ የሐዘን አዋጅ አውጇል። ቅዳሜ ጠዋት በቴህራን ሰማይ ላይ የታየው ድንገተኛ ጭስና የተሰማው ከፍተኛ ፍንዳታ የኢራን ጥንካሬ ምልክት ተደርገው የሚታዩት የ78 ዓመቱ አዛውንት መሪ ሕይወታቸውን የቀጠፈ ነበረ። እስራኤልና አሜሪካ በጋራ በፈጸሙት ተብሎ በተገለጸው በዚህ ጥቃት ለ35 ዓመታት ያህል አገሪቱን በጽኑ መስመር የመሩ ካሚኒ ከዚህ ዓለም ተለይተዋል። የኢራን መንግስት መገናኛ ብዙሃን እንደዘገቡት ጥቃቱ የተፈጸመው በመኖሪያ ቤታቸው ላይ ሲሆን ይህ ክስተት ከ1979ኙ እስላማዊ አብዮት በኋላ ለኢራን ትልቁ የደህንነት ውድቀት ነው ተብሎ ተወስዷል። ከእስር እስከ መንበረ ስልጣን አያቶላ አሊ ካሚኒ ከወጣትነት እስከ ሽምግልናቸው ድረስ በፈተናዎች የታጀበ ሕይወት ነበራቸው። አብዮታዊ ፋና ወጊ እንደ አውሮፓውያን አቆጣጠር በ1979 የተካሄደው የኢራን እስላማዊ አብዮት ተከትሎ ከመስራቾቹ አያቶላ ሩሆላ ኮሚኒ ጋር በቅርበት በመስራት የሀገሪቱን ዕጣ ፈንታ ቀይረዋል። እንደ አውሮፓውያን አቆጣጠር ከ1989 ጀምሮ ላለፉት 35 ዓመታት የሀገሪቱን የፖለቲካ የሃይማኖትና ወታደራዊ መዋቅር የመጨረሻው ውሳኔ ሰጪ ነበሩ። ካሚኒ 6 ልጆች ያፈሩ ሲሆን ወንዶች ልጆቻቸውም መስዑድ፣ መይሳም፣ ጠፋና ሙሽተባር ሲሆኑ ሁሉም በሃይማኖትና በአባታቸው የጽህፈት ቤት ሥራዎች ውስጥ ንቁ ተሳትፎ የነበራቸው ናቸው። ሴት ልጆቻቸውም ቡሽራና ሆዳ ደግሞ ከአብዮቱ በኋላ የተወለዱ ከታዋቂ የሃይማኖት ምሁራን ቤተሰቦች ጋር ትዳር የመሰረቱ ናቸው። ኢራን በአሁን ሰዓት ታላቅ መሪዋን በማጣቷ በጥልቅ ሐዘን ውስጥ ላይ ትገኛል። በመላው ቴሄራንና በታላላቅ ከተሞቿ ጥቁር ባንዲራዎች ተሰቅለዋል። ሕዝቡም ወደ አደባባይ በመውጣት ድምፁን እያሰማ ይገኛል። ይሁን እንጂ ከሐዘኑ ባሻገር ቀጣዩ መሪ ማን ሊሆን ይችላል የሚለው ጥያቄ የዓለምን ዙሪያ ከፍተኛ ስጋት ፈጥሯል። የካሚኒ ህልፈት በመካከለኛው ምስራቅ ያለውን ውጥረት ወደማይመለስ ደረጃ ሊያደርሰው እንደሚችል ተገምቷል። በተለይም የመቋቋም ዘመቻ ተብሎ የሚጠሩት የኢራን የሚደግፉ ኃይሎች ለዚህ ጥቃት የሚሰጡት ምላሽ የዓለምን በስጋት እያስጠበቀ ነው። የአያቶላ አሊ ካሚኒ በመገደል በዓለም አቀፍ ደረጃ ከፍተኛ ድንጋጤን ፈጥሯል። የተለያዩ ሀገራትና ድርጅቶች የሚከተሉትን ምላሾች እየሰጡ ይገኛሉ። አሜሪካና እስራኤል ጥቃቱን በተመለከተ ይፋዊ መግለጫ ባይሰጡም የደህንነት ምንጮች ግን የሽብርተኝነት ዋነኛ ምንጭ ተወግዷል የሚል መንፈስ ያለው መረጃ እያሰራጩ ነው። ሩሲያና ቻይና ተቃውመዋል። ሞስኮና ቤጂንግ ድርጊቱን ቀጥተኛ ጦርነት አዋጅና ሉዓላዊ ሀገርን ክብር መጣስ ሲሉ አውግዘውታል። ይህ ታላላቅ ኃይሎች መካከል ያለው ግንኙነት ይበልጥ እንዲሻክር አድርጎታል። እንደ ሳውዲ አረቢያ ያሉ የክልል ሀገራት የጸጥታ ጥበቃቸውን አጥብቀዋል። ሰፊ ቀጠና ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት በዓለም ነዳጅ ገበያ ላይም ዋጋው እንዲንር አድርጎታል። ተተኪው ማን ሊሆን ይችላል? በኢራን ሕግ መሰረት ቀጣዩ የበላይ መሪ የሚመረጠው የባለሙያዎች ምክር ቤት ሲሆን በአሁን ሰዓት በዋነኛነት ስማቸው የሚነሳ ግለሰቦች አንደኛ ደረጃ ሙጅተባ ካሚኒ። ምንም እንኳን በኢራን የዘር ውርስ ስልጣን የተለመደ ባይሆንም ሙጀባ በአባታቸው ቢሮ ውስጥ የነበራቸው ከፍተኛ ተጽዕኖና በደህንነት መዋቅር ዘንድ ያላቸው ተቀባይነት ቀዳሚ እጩ ያደርጋቸዋል። በሁለተኛ ላይ ያሉት አሊሬዛ አራፊ ታዋቂ የሃይማኖት ምሁርና በምክር ቤቱ ውስጥ ተሰሚነት ያላቸው ሰዎች ናቸው። የኢራን አብዮታዊ ዘብ ከባድ በቀል እንደሚወስድ አስታውቋል። ይህ በቀል በባህር ሰላጤው ላይ የሚንቀሳቀሱ መርከቦችም ወይንም እስራኤላዊ ይዞታዎች ላይ ያነጣጠረ ሊሆን ይችላል። ይህ በእንዲህም እንዳለ መሪው መሞታቸው ተከትሎ በሀገሪቱ ውስጥ ያሉ ተቋሙ ድምጾች ዳግም ሊቀሰቀሱ ይችላል የሚል ግምት አለ። ሆኖም መንግስት የ40 ቀን የሐዘን አዋጅ ማውጣቱን ጥብቅ ወታደራዊ ቁጥጥር እያደረገ ነው። አያቶላ አሊ ካሚኒ ህልፈት ለአንድ ትውልድ ያህል የቆየ የኢራን
የፖለቲካ ዘመን ማብቂያ ነው። ይህ ክስተት ኢራንን ወደ አዲስ ለውጥ ምዕራፍ ወይንም ወደ ክፉ ቀጠናዊ ግጭት ሊያስገባት ይችላል። ውድ የዜና ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ እነኚህ ዘገባዎች ነበር። በሌላ ጊዜም የተለያዩ ዜናዎችን ይዘንላችሁ እንቀርባለን። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩን።